አይ ቲንክ ይህንን ቪዲዮ እያያችሁ ከሆነ የመጀመሪያ ዲግሪ የዩኒቨርሲቲ ተማሪ ናችሁ ብዬ ተስፋ አድርጋለሁ። በእርግጥ በዚህ ቪዲዮ ውስጥ የማነሳቸው ቁም ነገሮች ምንም እንኳን በዋናነት ለዩኒቨርሲቲ ተማሪ የመጀመሪያ ዲግሪ ቢሆኑ ለማንኛውም ሰው ይጠቅማሉ እና በዚህ ቪዲዮ ውስጥ የመጀመሪያ ዲግሪን ዛሬ እንደ አዲስ ጀምር ላደርግ የምችላቸውን ነገሮች አንድ ባንድ በሚገባ አቀርብላችኋለሁ። ከማቀርባቸው ፖይንቶች ለእናንተ የሚሆኑትን ጽንሰ ሀሳቦች ይዛችሁ ወደ ተግባር እንደምትገቡ ተስፋ አድርጋለሁ። ቀጥታ ወደ ፕሮግራማችን አብራችሁ ነው። በነገራችን ላይ እኔ በአሁኑ ሰዓት የዩኒቨርሲቲ መምህርና የሶስተኛ ዲግሪ ተማሪ ነኝ። የመጀመሪያ ዲግሪ ትምህርቴን የጨረስኩት የዛሬ 14-15 ዓመት ገደማ አካባቢ በኢትዮጵያን አቆጣጠር በ2003 ዓመተ ምህረት ነው ማለት ነው በሐዋሳ ዩኒቨርሲቲ። እናም ከዛ ሁሉ ጉዞ በኋላ ዛሬ ላይ ቆሜ ሳስበው የመጀመሪያ ዲግሪ ትምህርቴን የወሰድኩበትን መንገድ ስመለከተው ስገመግመው በጣም ብዙ የሚጸጽቱኝ ነገሮች አሉ። ከዛም ተነስቼ ዛሬ ላይ እንደ አዲስ የመጀመሪያ ዲግሪ ትምህርቴን ብጀምር ላደርግ የምችላቸውን ነጥቦች ላቀርብላችሁ ወሰንኩ ማለት ነው። እንግዲህ የመጀመሪያ ዲግሪን ዛሬ ላይ እንደ አዲስ ሀዱ ብጀምር ላደርገው የምፈልገው ነገር አራቱን መሰረታዊ የቋንቋ ክህሎቶች በደንብ ጊዜ መድቤ በየቀኑ መለማመድ። ሊያስገርማችሁ ይችላል። እርግጥ ነው የሰው ልጅ ከተወለደበት ጊዜ ጀምሮ በዙሪያው ባሉ ሰዎች መሰረታዊ የሆኑ የቋንቋ ክህሎቶችን ሆነ ብሎ ሳይሆን እንዲሁ በመኖር መንገድ ይማራቸዋል። እኔ ግን እያልኩ ያለው አሁን በተለምዶ እና በዲፎልት ከምማረው በተለየ መልኩ ጊዜና ቦታ መድቤ እነዚህ አራቱ የቋንቋ ክህሎቶች ማዳመጥ፣ መናገር፣ መጻፍና ማንበብን በደንብ አድርጌ ማስተር እስካደርጋቸው ድረስ በቀን ቢያንስ ከ20 እስከ 30 ደቂቃ መድቤ እለማመድ ነበር። ነገር ግን እንዳለመታደል ሆኖ እነዚህን መሰረታዊ ቋንቋ ክህሎቶች ሆነ ብዬ ከተለመደው ወጣ ባለመልኩ ሆነ ብዬ ጊዜና ቦታ መድቤ እየተለማመድኩ ያለውና ዛሬ ነው የዩቲዩብ ቪዲዮ ማስተላለፍ የጀመርኩት የዩኒቨርሲቲ መምህር ሆኜ ከ10 ምናምን ዓመት በኋላ እና የሶስተኛ ዲግሪ ተማሪ ሆኜ ነው። እናም ምን እያልኳችሁ ነው አድማጮቼ? የመጀመሪያ ዲግሪ የዩኒቨርሲቲ ተማሪ ከሆናችሁ እነዚህ አራቱ የቋንቋ ክህሎቶቻችሁን በተለምዶ ከቤተሰቦቻችሁ በኋላም ከጓደኛና ከትምህርት ቤታችሁ ተማራችሁ በተለየ መልኩ ጊዜና ቦታ መድባችሁ መለማመድ ይኖርባችሁ። አፍተር ኦል ከሰዎች ጋር የምትግባቡት ያላችሁን አሴት ወደ ሰዎች የምታሸጋግሩት በሰዎች ጋር ተጽዕኖ ፈጥራችሁ ተደማጭነትና ተሰሚነት የሚኖራችሁ እነዚህን አራቱን የቋንቋ ክህሎቶች ማስተር ስታደርጉ ስለሆነ ማለት ነው። በሁለተኛ ደረጃ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርቴን እንደ አዲስ ሀዱ ብዬ ብጀምር ላደርግ የምፈልገው ነገር ሲስተም መዘርጋት። እንግዲህ ሲስተም መዘርጋትን ያህል ትልቅ ነገር የለም። ብዙ ሰው በህይወቱ የሚገራርሙ ግቦችን ይቀርጻል፣ የሚገራርሙ እቅዶች ያወጣል። ነገር ግን ያ ሁሉ የሚገራርም ግብና የሚገራርም እቅድ ምንም እንኳን ወረቀት ላይ ቢጻፍ የወረቀት ጌጥ ሆኖ የመቅረት እድሉ በጣም ከፍተኛ ነው። ለምን ካላችሁ ብዙ ሰው ብዙ ጊዜ ሲስተም መዘርጋት ላይ አያተኩርም። ወይ ግቡ ላይ ወይ እቅዱ ላይ ያተኩራል። ያ ግብ ወይም እቅድ የተዘረጋ ሲስተም ከሌለው ምናልባት ከሳምንት ወይም ከሁለት ሳምንት በዘለለ አይዘልቅም። እንደ ምሳሌ ላቀርብላችሁ ምን ለማለት እንደፈልግ። አንድ ሰው ለምሳሌ አንባቢ መሆን እፈልጋለሁ ያስቀምጣል። የሚገርም አንባቢ ወደ ሲስተም እንዘርገው ካለ ይሄንን ግን ሁል ጊዜ በቀን ከመተኛት በፊት አንድ ገጽ አነባለሁ ብሎ ሲስተም ሊዘረጋ ይችላል። ከዛም ጊዜ ጀምሮ ያችን በቀን አንድ ገጽ የማንበብ ልምምድ ከመተኛቱ በፊት የሞባይል አላርም ሞልቶ ቢሆን ሊለማመደው ይገባል ማለት ነው። በየቀኑ የማንበብ ሲስተም ከዘረጋና ካነበበ ያንን ከፍተኛውን ግቡን አለመምታት አይችልም። ነገር ግን ከፍተኛ ግብ አስቀምጦ ሲስተም ካልዘረጋለትና በእያንዳንዱ ቀን ያንን ግብ
ወደ ተግባር የሚያመጣበትን መንገድ ካላስቀመጠ ያ ግብ ወደ መሬት የመውረድ ዕድሉ በጣም ደካማ። ስለዚህ በአጠቃላይ በህይወቴ የመጀመሪያ ዲግሪ ትምህርት እንደ አዲስ ጀምር ላደርግ የምፈልገው ነገር ሲስተም መዘርጋት ነው። ማለትም የጊዜ አጠቃቀሜን ሲስተም መዘርጋት፣ ከሰዎች ጋር ያለኝን ግንኙነት ሲስተም መዘርጋት፣ የማጠናበትን መንገድ ሲስተም መዘርጋት እና የመሳሰሉት። በሶስተኛ ደረጃ የመጀመሪያ ዲግሪን እንደ አዲስ ጀምር ላደርግ የምፈልገው እነዚህ ዲጂታል ስኪልስ የሚባሉትን ክህሎቶች በሚገባ ማስተር ማለት። ዲጂታል ስኪልስን ለምሳሌ ኮንተንት ክሪኤሽን፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማኔጅመንት ኤንድ ሶ ኦን፣ ዲጂታል ማርኬቲንግ እና የመሳሰሉት እነዚህ ክህሎቶች ዛሬ ላይ በእነዚህ ክህሎቶች የተካነ ሰው ከፍተኛ ተጽዕኖ ፈጣሪ ሰው እየሆነ ያለ እነዚህ ክህሎቶች ማስተር ያደረገ ሰው። ኢንትሮዳክሽን ቱ ኮምፒውተር ሳይንስ የሚል ኮርስ እንወስድ ነበር። በሚገርም ሁኔታ ያንን ኮርስ እንወስድ ብዙ ጊዜ ኮምፒውተር እንኳን የመንካት ማውዝ እንኳን የማንቀሳቀስ እድል አልነበረም። በአብዛኛው የከተማ ተማሪዎች ከአዲስ አበባ ከባህር ዳር እና ከመሳሰሉ ከዋና ከተማ የመጡ ልጆች ነበሩ። ቀደም እያሉ ኮምፒውተሩን ማኔጅ ያደርጉት የነበሩ። በሚገርም ሁኔታ እኔ በኮምፒውተሩን እንኳን በአግባቡ የመንካት እድል አልነበረም። ያ በጣም ይጸጽተኛል። እንኳንና ዲጂታል ስኪልስ ማለት ነው። ዛሬ ላይ ግን ደስ የሚለው ነገር እያንዳንዱ ተማሪ እኔ የማስተምራቸውን ተማሪዎች እንኳን ስመለከት ከ90% በላይ ስማርትፎን አላቸው። ከ95% በላይ። ስለዚህ ስማርትፎን በእጁ ያዘና ይህን ቪዲዮ መመልከት የቻለ ሰው በእርግጠኝነት ቅድም ከጠቀስኳቸው ክህሎቶች አንዱን ሁለቱን መማር ከፍተኛ የሆነ እድል በመዳፉ ላይ ያለ። ቪዲዮ ኤዲቲንግ ሊሆን ይችላል፣ ዲጂታል ማርኬቲንግ ሊሆን ይችላል፣ ኮንተንት ክሪኤሽን ሊሆን ይችላል እና የመሳሰሉት ዲዛይን እና የመሳሰሉትን ክህሎቶች አንዱን ከነዚህ ውስጥ መርጦ ማስተርስ ሊያደርግ በእርግጠኝነት አይደለም ከተመረቀ በኋላ ቀርቶ ከመመረቁ በፊት የራሱን ፖርትፎሊዮ ክሬት አድርጎ የራሱን ስራ መፍጠር ይችላል ማለት ነው። ከመመረቁ በፊት ከዩኒቨርሲቲ ከመውጣቱ በፊት ዲጂታል ስኪሎችን በከፍተኛ ሁኔታ ጊዜና ቦታ መድቤ እለማመድ ነበር ማለት ነው። ሌላው ሊያስገርማችሁ ይችላል ከኔ መስማት፣ ነገር ግን እውነት ስለሆነ እኔ ላደርገው የምፈልግ የነበረ በአራተኛ ደረጃ የዩኒቨርሲቲ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርት እንደ አዲስ በጀምር ላደርገው የምፈልገው ሰብጀክት ማተር ውጤት የምሰጠው ትኩረት መካከለኛ ነበር የማደርገው። ማለትም ኤ ግሬድ፣ ቢ ግሬድ፣ ኤ ፕላስ፣ ቢ ፕላስ እና የመሳሰሉት ውጤቶች ለማስመዝገብ የማደርገውን ውጤት መካከለኛ ነበር የማደርገው። አስታውሳለሁ የዛኔ የመጀመሪያ ዲግሪ ስማር ያለ የሌለ ትኩረቴን ያለ የሌለ ጉልበቴና ያለ የሌለ ጊዜን ኢንቨስት አድርገ የነበረው በሰብጀክት ማተሮች ግሬድ ለማስመዝገብ ነበር። ዛሬ ነው ሆኜ ሰዓት ስመለከተው በእነዛ ሰብጀክት ማተሮች ኤ ግሬድ፣ ቢ ግሬድ እና ሲ ግሬድ ማስመዝገብ ምናልባት እንደ ማንኛውም የህይወት ክፍሎች አንዱ እንጂ ብቸኛው አልነበረም እና ዛሬ ላይ እንደ አዲስ ብጀምር እንደነገርኳችሁ የሰብጀክት ማተርን በሚገባ ጥንቼ የተሻለ ውጤት ማምጣት ከሌሎች የህይወት ክፍሎች እንዳንዱ አድርጓለሁ እንጂ ብቸኛውና ከፍተኛ ትኩረት የምሰጠው አላደርግም። በጣም ብዙ ስትረግል አድርጌያለሁ። የተሻለ ግሬድ ለማምጣት በጣም ብዙ ስትረግል። በተለይ ዛሬ ላይ ላላችሁ ዩኒቨርሲቲ ተማሪዎች በሰብጀክት ማተር ኤ ግሬድ አመጣችሁ፣ ቢ ግሬድ፣ ሲ ግሬድ በህይወት ስትመዘኑ እዚህ ግባ ላይሆን ይችላል። ስለዚህ በሰብጀክት ማተር ውጤት ማስመዝገብን እንደ አንድ ህይወታችሁ ክፍል እንጂ ብቸኛው ማድረግ የሌለባችሁ መሆኑን በአጽንኦት ልነግራችሁ እፈልጋለሁ። ጠቅለል ሳደርገው ዛሬ በዚህ አጭር ቪዲዮ ያቀረብኩትን መልእክት የመጀመሪያ ዲግሪ እንደ አዲስ ልጀምር የመጀመሪያ ትኩረት የምሰጠው በቁጥር 1 እነዚህ መሰረታዊ የቋንቋ ክህሎቶች ማዳመጥ፣ መናገር፣ ማንበብና መጻፍን ጊዜና ቦታ መድቤ እለማመዳቸው ነበረ። በሁለተኛ ደረጃ በህይወት ዘርፎች በሙሉ ሲስተም መዘርጋት ላይ ትኩረት አደርግ ነበረ። ማለትም ከሰዎች ጋር ያለኝን ግንኙነት፣ የጊዜን አጠቃቀም፣ የጥናት ሁኔታና የመሳሰሉትን
በሶስተኛ ደረጃ ዲጂታል ስኪልስ የሚባሉት ማለት ነው እንደ ኮንተንት ክሪኤሽን፣ እንደ ግራፊክ ዲዛይን፣ እንደ ቪዲዮ ኤዲቲንግ እና እንደ ዲጂታል ማርኬቲንግ የመሳሰሉትን ክህሎቶች በሚገባ ጊዜና ቦታ መድቤ እማር ነበር፣ ራሴን አስተምር ነበር ማለት ነው። እንግዲህ ዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። አይ ሆፕ ከዚህ ቪዲዮ በጣም ትልቅ ቁም ነገር እንደተቀበላችሁ አልጠራጠርም። አብራችሁ ስለቆያችሁ እጅግ በጣም አመሰግናችኋለሁ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ሰላም።